First of all, my name is Tariq Mangusu. My friend name is Yunus. Today is discuss about great deal with IIT present unit outcome. Explain ethical and issue information system. First of all, explain environmental and issue information system. Recognize the basic information, the basic interaction property of right, describe digital indicate management, application, the role of digital technology, citizenship. First, discuss about ethical issue. Ethical issues ስለ ምግባር ethical issue is the information system. Ethical is in ICT. ethical ስነ ምግባር በአይሲቲ ውስጥ ያለው means using technology responsibility. Using technology responsibility. Avoid mis and data respect, provide and preventing cyber track issue including hacking data. cyber track እነዚህ hacking data ፕላይመንት እና ሚስ ኢንፎርሜሽን ናቸው። እነዚህ ስርቆቶች ሀክ ማድረግ እነዚህ ምን ውስጥ ነው ያሉት? እነዚህ ሃኪንግ ኤንድ ሚስ ኢንፎርሜሽን እነዚህም የሳይበር ጥቃቶች ናቸው። እና በሰከንድ ደግሞ የምናየው ኢንቫይሮንመንታል ሄልዝ ኤንድ ሶሳይቲ ኢሹ ነው። አይሲቲ አፌክት ቱ ኢንቫይሮንመንታል ስሩ ኢዌስት የሆኑ ኤንድ ኢነርጂ ዩዝ ሄልዝ ኢሹ ኢንክሉዲንግ አይስ ስትሬንግ ብሬክ ፔን ኤንድ ኢሹ ኢንክሉድ ዲጂታል ዲቫይስ ሳይበሪንግ ኤንድ ኦንላይን አዲሽን። አሁን ለምሳሌ በኢንቫይሮንመንት በሄልዛችን ላይ እንዴት አይሲቲ ጉዳት ያመጣል በምንለው ለምሳሌ ብዙ ሰዓት ኦንላይን ስንጠቀም የአይን መድከም ያመጣል። አጠቃቀማችን ቁጭ ብለን ስንጠቀም የድክመት ወገብ ህመም ስፓይናል ኮርዳችን ላይ እነዚህ ያመጣብናል። እነዚህና የአይሲቲ ጉዳት ነው። ዲጂታል አይዴንቲቲ ማኔጅመንት ዘ ሚንስ ኮንትሮል ኤንድ ፕሮቴክት ፐርሰናል ኢንፎርሜሽን ኦንላይን። አሁን ለምሳሌ በፐርሰናል ኢንፎርሜሽን ላይ ምን እንትን የሚያመጣው ዲጂታል በፐርሰናል ኢንፎርሜሽን አሁን ለምሳሌ በግል ስልካችን ሰርች አድርገን ስናይ በራሳችን በግል ስልካችን ሰርች አድርገን የምናየው እዛ ካምፓኒው ላይ ምን ያደርጋል? ሴፍ ተደርጎ ይቀመጣል። እና ያንን ፕሮቴክት ያደርጋል ኮንትሮል የሚያደርገን ሲስተም ዲጂታል አይዴንቲቲ ማኔጅመንት ይባላል ማለት ነው። እሺ first of all my name is Yunus, my friend is Tariku. Today is we are going to ICT unit 1 discussion እናደርጋለን። እሱ ያው ጓደኛዬ ታሪኩ ያደረገው ኢቲካል ኤንድ ኢሹ ኢን ኢንፎርሜሽን ሲስተም ኢንቫይሮንመንታል ሄልዝ ኤንድ ሶሻል ኢሹ እና ዲጂታል አይዴንቲቲ ማኔጅመንት አድርጓል። እኔ ደግሞ ኢንተሌክቹዋል ፕሮፐርቲ ራይት እና ሮል ኦፍ ዲጂታል ቴክኖሎጂ ኢን ሲቲዝንሺፕ በሚለው እንትን ዲስከሽን እናደርጋለን ማለት ነው። ኢንተሌክቹዋል በመጀመሪያ ላይ ያለው ኢንተሌክቹዋል ፕሮፐርቲ ራይት ይላል። ይሄ የአእምሮአዊ ንብረት መብቶች ማለት ነው። ፕሮቴክት ክሬተርስ ወርክ ሰች አስ ሶፍትዌር ሙዚክ ኤንድ ኢኖቬሽን ኤግዛምፕል ለምሳሌዎች አሁን እነዚህ የሙዚቃና የኢኖቬሽን እንትኖች የሶፍትዌር እንትን የምንላቸው ኤግዛምፕሎቹ ኮፒራይት፣ ትሬድ ሴክሬት፣ ትሬድ ማርክስ የንግድ ምልክቶች እና ፔተንት ፕሪቨንት አዘርስ እና የፈጠራ የባለቤትነትን ያካትታል ማለት ነው። ፍሮም ዩዚንግ ኦር ኮፒንግ ወርክ ዊዛውት ፐርሚሽን ይሄ ሌሎች ሰዎች ያለ ስራውን ያለ ፍቃድ መጠቀምና ወይም ደግሞ
መቅዳት እንትን እንዳይሉ ይከለከላል ማለት ነው። እንዳይቀዱ ደግሞ ያለ ፍቃድ እንዳይሰሩ ይከለከላል ማለት ነው። ሁለተኛ ላይ ያለው ደግሞ ሩል ኦፍ ዲጂታል ቴክኖሎጂ ኢን ሲቲዘንሺፕ የሚለው ነው። ይሄ የዲጂታል ቴክኖሎጂ ዜጎች በዜግነት እንትን ላይ ውስጥ ያለውን ሚና እንትን የሚያሳይ ማለት ነው። ዲጂታል ቴክኖሎጂ ሄልፕስ ሲቲዝን ኮሙኒኬት አክሰስ ገቨርንመንት ሰርቫይስ እና ፓርቲሲፔት ኢን ሲቪክ ላይፍ። የዲጂታል ቴክኖሎጂ ዜጎቹ እንዲግባቡ የመንግስት አገልግሎት እንዲያገኙ እና በሲቪል ህይወት ውስጥ እንዲሳተፉ ይረዳል ማለት ነው። ሬስፖንሲብል ዩዝ ፕሮሞትስ ዲጂታል ሲቲዘንሺፕስ ዊች ኢንክሉድስ ሪስፔክት ሪስፖንሲቢሊቲ እና ሴፍቲ ኦንላይን። ኃላፊነት ወይም ደግሞ ኃላፊነት ላይ አጠቃቀም የዲጂታል ዜግነትን ያካትታል። ወይም ደግሞ በመስመር ላይ አክብሮትና የደህንነትን ያካትታል ማለት ነው።